ሰላም እንዴት አደራችሁ ተከበራችሁ ተመልካቾቻችን። ለዛሬ ዘንላችሁ የቀረቡን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን የኢትዮጵያ ፕሪሚየር ሊግ 27ኛው ሳምንት ትናንት 3 ጨዋታዎች ተደርገው ነበር። ዛሬም ቀጥሎ 2 ጨዋታዎች ይደረጋሉ። ስለነሱ ውጤቶችን የምንጠቁማችሁ ይሆናል። በእንግሊዝ ፕሪሚየር ሊግም አንድ ጨዋታ ትናንት ተደርጎ ነበር። ኖቲንግሃም ፎረስት እንግዲህ በመጨረሻ ሽንፈቶችን እያስተናገደ ነው የሚገኘው። ደረጃውን እንግዲህ ወደ 6ኛ ዝቅ ማለት ችሏል። እንግዲህ አመቱን ሙሉ 2ኛ ሆኖ ሲመራ የነበረው ኖቲንግሃም ፎረስት አሁን ከአውሮፓ ቻምፒየንስ ሊግ ተሳትፎ የሚወጣበትን እድል እንግዲህ ሰፊ የሆነ ነው የሚገኘው። ስለሱም መረጃ የምነግራችሁ ይሆናል። በአውሮፓ ሊግ እና በኮንፈረንስ ሊግም ውጤቶችን ትናንትና ጨዋታዎችን ተደርገው ነበር። ውጤቶችን ወደ እናንተ የምናደርስ ይሆናል። እስከ መጨረሻ አብራችሁ እንድትቆዩ በትህትና ነው የምንጋብዘው። ወደ መረጃዎች ነው የምናልፈው። በኢትዮጵያ ፕሪሚየር ሊግ ትናንት 3 ጨዋታዎች ተደርገው ነበር። ኢትዮጵያ ቡና ከድሬዳዋ ከተማ ጋር ያደረጉት ጨዋታ በኢትዮጵያ ቡና 2-0 አሸናፊነት ተጠናቋል። ፋሲል ከነማ ሀዲያ ሆሳዕና ያደረጉት ጨዋታም 1-1 ሲጠናቀቅ ቅዱስ ጊዮርጊስ መቀለ ሰብዓ እንደርታን 1-0 ማሸነፍ ችለዋል ማለት ነው። ስለዚህ ትናንት በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች እነዚህ ነበሩ። ዛሬም 2 ጨዋታዎች ቀጥሎ ሲደረጉ ባህር ዳር ከመብራት ኃይል፣ ኢትዮጵያ ንግድ ባንክ ከመቻል የሚያደርጓቸው የዛሬ የ27ኛው ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ናቸው ማለት ነው። ትናንት በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታ ተደርጎ ነበር። ኖቲንግሃም ፎረስት ከብሬንትፎርድ ነበር ጨዋታቸው እያደረጉ በሲቲ ግራውንድ ስታዲየም። ኖቲንግሃም ፎረስት ትናንትና በሜዳውና በደጋፊዎቹ ፊት 2-0 በሆነ ውጤት በብሬንትፎርድ ተሸንፈዋል። ኬቪን ስቻድ በ44ኛው ደቂቃ እንዲሁም ዮአን ዊሳ በ70ኛ ደቂቃ ሁለቱም የብሬንትፎርድ ግቦችን ያስቆጠሩ ተጫዋቾች ናቸው። ኖቲንግሃም ፎረስት እንግዲህ እጅግ አስደናቂ በሆነ እንቅስቃሴ በእንግሊዝ ፕሪሚየር ሊግ በዚህ አመት እንግዲህ ጥሩ እንቅስቃሴ እያደረገ በሶስተኛ ደረጃ እንግዲህ ሲመራ የነበረ ቢሆንም በመጨረሻ ሰዓት እንግዲህ ባስተናገዳቸው 3 ሽንፈቶችን አሁን ደረጃው ወደ 6ኛ ዝቅ ማለት ችሏል። እንግዲህ በአውሮፓ ቻምፒየንስ ሊግ የሚያደርገው ተሳትፎ በቀጣይ አመትም ጥያቄ ውስጥ መግባት ችሏል ማለት ነው። ትናንትና ካለም ሆዲሰን ኦዲ በ46ኛው ደቂቃ እንግዲህ ተጎድቶ ከሜዳ መውጣት ችሏል ማለት ነው። ስለዚህ ኖቲንግሃም ፎረስት ትናንትና እንግዲህ ሽንፈትን ማስተናገድ ችሏል ማለት ነው። ባለፈው በአስቶን ቪላ እና በኤቨርተን እንደተሸነፈ ይታወሳል። ይህም ተከታታይ 3ኛ ሽንፈቱ ነው በእንግሊዝ ፕሪሚየር ሊግ። እንግዲህ ኖቲንግሃም ፎረስት እጅግ መጥፎ የመጨረሻ ሳምንታትን እያሳለፈ ነው የሚገኘው በእንግሊዝ ፕሪሚየር ሊግ። ስለዚህ ቀጣይ በሚቀሩ 4 ጨዋታዎች እንግዲህ ምን አይነት ውጤት ያሳየን ይሆን? በቀጣይ አመት ወደ አውሮፓ ቻምፒየንስ ሊግ ተሳትፎ ይመለስ ይሆን ወይስ በዩሮፓ ሊግ ተሳትፎ እንግዲህ የሚቀጥል ነው የሚሆነው የሚለውን አብረን የምንመለከተው ነው የሚሆነው። በዩሮፓ ሊግም ትናንትና 2 የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ተደርገው ነበር። እንግዲህ ቶተንሃም ከቦደ ግሊምት ጋር ያደረጉት ጨዋታ በቶተንሃም 3-1 አሸናፊነት ተጠናቀዋል። እንግዲህ የቶተንሃም 3 ግቦች ብሬንዳን ጆንሰን እንዲሁም ጄምስ ማዲሰን 2 ግቦች ሲያስቆጥሩ ዶሚኒክ ሶላንኬ በፍጹም ቅጣት ምት 3ኛዋን ግብ አክሎ እንግዲህ ቶተንሃም 3-1 በሆነ ውጤት ማሸነፍ ችለዋል። ሳልትነስ ነው እንግዲህ ብቸኛዋን የቦደ ግሊምት ግብ በ83ኛው ደቂቃ ማስቆጠር የቻለው። በትናንትናው በቶተንሃምና በቦደ ግሊምት ጨዋታ እንግዲህ 2 የቶተንሃም ተጫዋቾች ጄምስ ማዲሰን እንዲሁም ዶሚኒክ ሶላንኬ ተጎድተው ከሜዳ መውጣት ችለዋል። ቶተንሃም እጅግ እንግዲህ መጥፎ ዜና ነው ይሄ። ሁለቱም ቁልፍ ተጫዋቻቸው ትናንት ተጎድተው ከሜዳ መውጣት ችለዋል። ስለዚህ በቀጣይ እንግዲህ ወደ ቦደ ግሊምት ከሜዳ ውጭ ጋር ሄዶ የሚጫወቱት ቶተንሃሞች እንግዲህ የነዚህ 2 ተጫዋቾች እንግዲህ አገልግሎት የማያገኙ ከሆነ እጅግ ከባድ ሊሆን ይችላል ለቶተንሃም ማለት ነው።
ሌላኛው ትናንት የተከናወነው ጨዋታ አትሌቲክ ቤልባኦ ከማንቸስተር ዩናይትድ የተደረገው ጨዋታ ነበር። እንግዲህ ማንቸስተር ዩናይትድም ከሜዳ ውጭ 3-0 በሆነ ውጤት ማሸነፍ ችለዋል። ካዘሚሮ ብሩኖ ፈርናንዴዝ ናቸው ሁለቱም ግቦች ያስቆጠሩት። ብሩኖ ፈርናንዴዝ በፍጹም ቅጣት ምትና በጨዋታ 2 ግቦችን ነው ማስቆጠር የቻለው። እጅግ እንግዲህ የማንቸስተር ዩናይትድ ቁልፍ ተጫዋች እንደሆነ ይታወቃል። ብሩኖ ፈርናንዴዝ ትናንትናም 2 ግቦችን ማስቆጠር ችለዋል። ማንቸስተር ዩናይትድም እጅግ ከፍተኛ የማለፍ እድል ይዘው ወደ ኦልትራፎርድ መመለስ ችለዋል ማለት ነው። ስለዚህ የነዚህ ሁለት ጨዋታዎች የመልስ ጨዋታ በቀጣይ ሐሙስ የሚደረጉ ነው የሚሆነው። በድምር ውጤት የሚያሸንፍም ወደ ፍጻሜ ወደ ቤልባኦ እንግዲህ በማምራት የዩሮፓ ሊግ ፍጻሜን የሚያደርጉ ነው የሚሆነው። እንግዲህ የእንግሊዝ ሁለቱም ቡድኖች ቶተንሃምም ማንቸስተር ዩናይትድም እንግዲህ ወደ ፍጻሜ ማለፍ ከፍተኛ እድል ይዘው እንግዲህ የመልስ ጨዋታውን የማያከናውን ነው የሚሆኑት። የሚያሸንፉ ከሆነም ሁለቱም የእንግሊዝ ቡድኖች በዩሮፓ ሊግ ፍጻሜ የሚገናኙ ነው የሚሆነው። ሌላኛው ወደ ኮንፈረንስ ሊግ ስንመለስ ሪያል ቤቲስ ከፊዮረንቲና ጋር ነበር ጨዋታቸው እያደረጉት። ሪያል ቤቲስ 2-1 በሆነ ውጤት ማሸነፍ ችለዋል። በሜዳው በስፔን እንግዲህ ኢዝ አብዲ እንዲሁም አንቶኒ ናቸው ሁለቱም የሪያል ቤቲስ ግቦች ያስቆጠሩት። ሉካ ራኔሪ ደግሞ ብቸኛዋን የፊዮረንቲና ግብ ማስቆጠር ችለዋል። ስለዚህ ሪያል ቤቲሶች በላሊጋውም እጅግ ጥሩ እንቅስቃሴ እያደረጉ ነው የሚገኙት። ኮንፈረንስ ሊግም እንግዲህ ትናንትና 2-1 በሆነ ውጤት የመጀመሪያ ዙር ጨዋታቸውን ማሸነፍ ችለዋል ማለት ነው። ሌላኛው ጨዋታ እንግዲህ በስዊድን የተደረገው ዱርጋርደንስ ከቼልሲ ጋር ነበር ጨዋታቸው እያደረጉት። ዱርጋርደንስ የስዊድን ቡድን ነው። ከቼልሲ ጋር ነበር ጨዋታው እያደረገው 4-1 በሆነ ውጤት ቼልሲ ማሸነፍ ችለዋል። እንግዲህ ጆርዳን ሳንቾ፣ ነኒ ማዱኬ እንዲሁም ኒኮላስ ጃክሰን ናቸው የቼልሲ አራቱም ግቦች ማስቆጠር የቻሉት። ኒኮላስ ጃክሰን 2 ግቦች ማስቆጠር ችለዋል። እንግዲህ በትናንትናው አንድ አስደናቂ ነገር ኢሳቅ አለማየሁ የተባለው የኢትዮጵያዊ ዜግነት ያለው ተጫዋች እንግዲህ 1 ግብ ማስቆጠር ችሏል። ዱርጋርደንስ የስዊድን የሀገር ስዊድን ቡድን ነው። ዱርጋርደንስ እንደሚታወቅ አሌክዛንደር ይሳቅ በኒውካስል እጅግ አስደናቂ ጊዜ እያሳለፈ የሚገኘው ኤርትራዊ አሌክሳንደር ይሳቅ የስዊድን ዜግነት ያለው ተጫዋች መሆኑ ይታወቃል። አንድ ሌላ ደግሞ ኢሳቅ አለማየሁ የተባለ የኢትዮጵያ ዜግነት ያለው ተጫዋች ትናንትና ግብ ማስቆጠር ችሏል ለስዊድኑ ቡድን ማለት ነው። ስለዚህ ሌላ አሌክዛንደር ይሳቅ ኢትዮጵያዊ አሌክሳንደር ይሳቅ ልናይ እንችላለን በቀጣይ ጨዋታዎች ማለት ነው። ስለዚህ ትናንትና ተቀይሮ ከገባ በኋላ በ63ኛ ደቂቃ ተቀይሮ ከገባ በኋላ በ68ኛ ደቂቃ ግብ ማስቆጠር ችሏል። ይህ ትውልደ ኢትዮጵያዊ የስዊድን ዜግነት ያለው ተጫዋች ማለት ነው። ስለዚህ ትናንትና እጅግ የሚገርም ጨዋታ ማየት ችለናል ማለት ነው። ይህ ተጫዋች እንግዲህ በቀጣይም እጅግ ተስፋ የተጣለበት ተጫዋች መሆን ችለዋል ማለት ነው። ገና 18 ዓመቱ ነው። ስለዚህ በቀጣይ ምን አይነት ውጤት እያሳየን ይሆን? ወደ ሌሎች የእንግሊዝ ወይም የአውሮፓ ታዋቂ ቡድኖች ሞቶስ እንደ አሌክዛንደር ይሳቅ እንግዲህ ኢትዮጵያ ሀገራችንን የሚያስጠራ ይሆናል ወይ የሚለው አብረን የምንመለከተው ነው የሚሆነው። ስለዚህ ትናንት ግን በ18 ዓመቱ ተቀይሮ በመግባት በቼልሲ ላይ ግብ ማስቆጠር ችለዋል ማለት ነው።